በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን እናቶቻችን ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ቸርነቱ በስቶልን ምሕረቱ በስቶልን ይችን ዕለት ይችን ሰዓት ባርኮ ቀድሶ በሰላም በጤና ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። እንኳን ለዐቢይ ጾም 5ኛ ሳምንት ለሆነችው ደብረ ዘይት ወይም እኩል ጾም በሰላም በጤና አደረሳችሁ። 5ኛው የዐቢይ ጾም ሳምንት ወይም እሁድ ደብረ ዘይት ወይም የዐቢይ ጾም እኩሌታ ይባላል። ደብረ ዘይት ማለት ሊቃውንቱ እንደተረጎሙት የወይራ ተራራ እንደማለት ነው። ደብረ ዘይት የወይራ ዛፍ የሞላበት በወይራ ዛፍ የተከበበ ተራራ ሲሆን ስያሜውንም ያገኘው ከዚሁ ነው። ከኢየሩሳሌም በስተ ምስራቅ የሚገኝ ተራራ ሲሆን ከኢየሩሳሌም በስተ ምስራቅ የሚገኝ ተራራ ነው። ከግርጌው ጌተሰማኔ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም መካነ ዕረፍቷ የሆነበት የእናታችን የቅድስት ድንግል ማርያም መካነ መቃብር በዚህ ተራራ ግርጌ ላይ የሚገኝ ነው። ቤተፋጌና ቢታንያ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ታላቅ ስፍራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜ እንዲሁም ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልኩ የተናገረበት ተራራ ነው። በዮሐንስ ወንጌል ምዕራፍ 24 ቁጥር 3 ላይ እንዳስቀመጠው እንዲሁም በዚህ ተራራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይም ያረገበት ስፍራ ነው። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮን ዋሻ ይገኛል። ከዕለታት አንድ ቀን ጌታችን ቅዱሳን ሐዋርያቱን አስከትሎ ከመቅደስ ወጥቶ ወደ ደብረ ዘይት ተራራ ሲሄድ ሐዋርያት የሰለሞንን ቤተ መቅደስ ውበት፣ የድንጋዩን አጠራር፣ ንድፈ ሕንፃውን፣ የወርቅ ዝምዝሙን አይተው ተደነቁ። ጌታችን ይህንን የሚያደንቁትን ቤተ መቅደስ እንደሚፈርስ ነገራቸው። ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ይህን ውብ ሕንፃ የነደፉ እጆች በሞት ይታሰራሉ። ይህንን ድንቅ ንድፍ ያፈለቀ አእምሮ ይያዛሉ። በድንጋይ ላይ የተመሰለ ሕንፃ ሰውነታችሁን ይፈርሳል፣ በሞት ይለወጣል። ይቺ በጨረቃ ደምቃ በከዋክብት አሸብርቃ በፀሐይ ሙቃ በውበቷ የምታማልላችሁ ዓለም ታልፋለች አላቸው። አያይዞም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ
ወደፊት የሚሆኑ ምስጢራትን በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን ነግሯቸዋል። ደቀ መዛሙርቱም ይህ ነገር እረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጌታችንን ጠይቀውታል። ጌታ በደብረ ዘይት ተቀምጦ ሳለ ለብቻው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የምትመጣ የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። እርሱም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ፣ የዓለም መጨረሻ ምልክቶችን ነግራቸዋለሁ በማለት አንደኛ ምልክት የሐሰተኛው ክርስቶስ መምጣት ነው ብሏቸዋል። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ነው። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበር። ዋናው በመጽሐፍ በዮሐንስ ራእይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ ያመጻ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትን መከራን የሚያደርሰው በ666 መለያ ምልክት ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች የሆኑ አለማማጅ ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለ3 ዓመት ከመንፈቅ ቤተ ክርስቲያንን የሚወጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዛ አለ ቢላችሁ አትመኑ በማለት ያስጠነቀቀው። በሀገራችንም ተነስቶ የነበረው ሐሳዊ ክርስቶስ ልክ እንደ እውነተኛው ክርስቶስ 12 ሐዋርያትን 72 አርድእትንና 36 ቅዱሳን አንስትን አስከትሎ እኔ ክርስቶስ ነኝ እያለ ሲንቀሳቀስ ንጉሡ አስቀርበው አንተ ማን ነህ ብለው ቢጠይቁት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሡም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አርጓል፣ ዳግም ዓለምን ለማሳለፍ ይመጣል፣ አንተ ግን ማን ነህ አሉት። በዛን ጊዜ አዎ ትክክል ነው፣ ከዚህ ቀደም ከቤተ እስራኤል ከምትሆን ከቅድስት ድንግል ማርያም ተወልጄ አስተምር የተሰቅዬ ሙቼ ተነስቼ አርጌ ነበር። አሁን ደግሞ ጥቁሮች አፍሪካውያን ባይታወር አደረከን እንዳይሉ ከእናቴ ከድንግል መርዓተ ወንጌል ለጥቁሮች ዳግም ተወልጄ ነው አላቸው። ንጉሡም ሰይጣን በሰው እያደረ እንዴት ይጫወትብናል ብለው በሰይፍ አስቆርጠውት ተከታዮቹንም ተበትነዋል ይላል። ሁለተኛው የዳግም ምጽአት ምልክት አድርጎ የተጠቀሰው ጦርነት ነው። ጦርነት ድሮም ነበረ። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ነው። የበፊት ጦርነቶች ሴቶችን፣ አቅመ ደካሞችን፣ ሽማግሌዎችን፣ ሕፃናትን ለልቂት የማያጋልጥ ነበር። የዘመናችን ጦርነት ግን እንደምናየው እንደምንሰማው ማንንም የማይለይ ለማንም የማይራራ ሁሉን የሚደፈጥጥ የሁሉን ደም የሚያፈስ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ ይታያል። ይህንንም ጌታችን የዳግም ምጽአቱ ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ የጦርን ወሬ የተሰሙ ዘንድ አላቸው። ይህ ሊሆን ግድ ነውና ተጠንቀቁ፣ ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው፣ ሕዝብ በሕዝብ ላይ መንግሥት በመንግሥት ላይ ይነሳልና ብሎ ማቴዎስ ወንጌል ምዕራፍ 6-7 ተናግሯል። ሶስተኛው ምልክት ረሃብ። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልግ በገዛ ሀገራችን የምናየው የምንዳስሰው
ያለው ለመርዳት የሌለው ለጸሎት የሚሮጥባት ሀገራችን ኢትዮጵያ መመልከት ይቻላል። ይህም ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። እርስ በራሳችን እየተፋጀ በተለየው የተፈጥሮ ችግር ሳያጋጥመን በሰው ሰራሽ ችግር ብዙ ሕዝብ ለአስቸኳይ ምግብ እርዳታ ረሃብ የተጋለጠበት ሁኔታ ያሳዝናል። ይህ አይነት በጥልና በዘር በተንኮል በጭቃኔ ሰዎች የሚፈጥሩት ችግር የምጽአት ሶስተኛ ምልክት ሆኖ በጌታችን ለደቀ መዛሙርቱ ተናግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል በማለት በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ እንደዚህ ብሎ ምልክት ሰጥቷቸዋል ማለት ነው። አራተኛው የምድር መንቀጥቀጥ መንሸራተት። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳቶች በተለያዩ ሀገሮች እንደደረሰ የሰማ ነው። በተለያዩ ሀገሮች በተለያየ ጊዜ የብዙዎችን ሕይወት የቀጠፈ አያሌዎች ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቷል። በሀገራችን በዘንድሮ ዓመት እንኳን የሰማነው የመሬት መንሸራተት ብዙ ሕዝብን ለልፈት ሕይወት ዳርጓል። እግዚአብሔር በምሕረቱ ይጎብኘን እንጂ ብዙዎችን ከቤት ንብረታቸው አፈናቅሏል። ይህንንም ለደቀ መዛሙርቱ የዓለም ፍጻሜ ምልክት ተደርጎ የተሰጠው የምድርም መናወጥ በልዩ ልዩ ስፍራ ይሆናል ተብሎ በጌታ የዓለም ፍጻሜ ምልክት የተነገረ ቃል አይቀርምና እነሆ እያየነው እየተመለከትነው ይገኛለን ማለት ነው። አምስተኛው የክርስቲያኖች መከራ። የክርስቲያኖች መከራ እየጀመረ እየተመለከትነው ነው። ሰይጣን እስላሞቹንና አይሁዶቹን በመጠቀም በክርስቲያኖች ላይ ከምን ጊዜውም በላይ ችግር በመፍጠር የተጀመረበት እያየንበት ያለ ነው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል ማለት ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ማለት በማቴዎስ ወንጌል ምዕራፍ 20 ቁጥር 9 ላይ ተብሎ እንደተጻፈው ሃይማኖተኝነትን እንደ ኋላ ቀርነት፣ እንደ ካህሪነት፣ እንደ ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። ይህ በአጭር ጊዜ ውስጥ አመለካከት ክርስቲያኖችን ወደ ማግለልና ወደ ወንጀል የሚያደርግ መሆኑን ከሚታዩት ፍንጮች መረዳት መመልከት ይቻላል። እንዲህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የአርሲ ክርስቲያኖችን መመልከት በቂ ነው። በሃይማኖታቸው ምክንያት አርፈው በተቀመጡበት እግዚአብሔርን በሚያመልኩበት ቦታ በመሄድ በሰማዕትነት እያረፉ የሚገኙት የአርሲን ክርስቲያኖች መመልከት በቂ ነው። ስድስተኛው ሐሰተኛ ነቢያት መብዛት ነው። በዲያብሎስ መንፈስ ምትሃታዊ አሰራርን እያሳዩ አይቻላቸውም እንጂ ቢቻላቸው የተመረጡትን ሳይቀር ይላል የሚያስቱ ነቢያትን የሚሉ ብዙዎች ደፋሮች እንደሚነሱ ጌታችን የዳግም ምጽአት ምልክት አድርጎ ጠቅሷቸዋል። በአሁኑ ዘመን በሀገራችን ነቢያት ነን የሚሉ አጭበርባሪዎች እንዳሸን ፈልተው እየተመለከትናቸው፣ እነዚህም በነቢዩ ኤልያስና በነቢዩ ኤልሳ ስም እያጭበረበሩ እየዋሹ በምትሃታዊ አሰራር የሚያስቱ እንጂ እንደሚነሱ ሌላው የዳግም ምጽአት ምልክት ሆኖ ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችን ያስታሉ። ሐሰተኞች ክርስቲያኖች፣ ሐሰተኞች ነቢያት ይነሳሉና ቢቻላቸው የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ በማለት በማቴዎስ ወንጌል ምዕራፍ 24 ቁጥር ከ11 እስከ 24 ድረስ እንዲሁም እስከ 26 ተብሎ በጥብቅ የተነገረ ማሳሰቢያ ነው ማለት ነው። ሰባተኛው የፍቅር መጥፋት፣ የፍቅር መቀዝቀዝ። ፍቅር የሕግ ፍጻሜ ምልክት ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ትልቁ ሀብቱ ነው። አሁን ከአመፃው ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች የሚለው ማቴዎስ ወንጌል ቁጥር 12 ላይ ፍቅርን መንከባከብ ማልማትና ማስፋት ይገባናል።
ፍቅር የመንፈስ ቅዱስ ፍሬ ነውና ፍቅር የመልካምና የበጎ ነገር ሁሉ መገኛ ምንጭ ናትና ክርስቶስ እኛን ስላፈቀረንና እኛን ስለወደደ ነው ለዚህ ሁሉ ሊያድነን ተወልዶ ተሰዶ ተሰቅሎ ያዳን ፍቅር ነውና እኛም እርስ በራሳችን ተፈቃቅረን መኖር ግዴታ እንዳለብን አንዱ የፍቅር መቅፋት የፍቅር መቀዝቀዝ የዳግም ምጽአት ምልክት እንደሆነ የተነገረ ማለት ነው። ስምንተኛው የወንጌል መዳረስ ነው። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአት ምልክት ሆኖ ከተሰጡት አንዱ ነው። በፍርድ ቀን በመጨረሻው ጊዜ በክርስቶስ አምኖና እምነቱን በሥራ ገልጾ ስለሚኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቁም የሚል አያመልጥምና ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል ይላል። ምልክቱን ንገረን፣ መምጫስ መቼ ነው ቢሉት ሊቃውንት ቤተ ክርስቲያን እንዳስተማሩ የጌታችን መምጫ ወሩ ወርሃ መጋቢት፣ ዕለቱ ዕለተ ሰንበት፣ ሰዓቱ እኩለ ሌሊት ነው ይላል። ይህ ዓለም የሚያልፈው በተፈጠረበት ወርሃ መጋቢት ነው። መጋቢት 29 ቀን መጋቢት 29 ዕለተ ሰንበት እንደተፈጠረ በዚሁ ዕለት በዚሁ ሰዓት በወርሃ መጋቢት ያልፋል። በወንጌል እንደተነገረው የትኛው ወርሃ መጋቢት የትኛው ዕለተ ሰንበት የትኛይቱ እኩለ ሌሊት እንደሆነ ከእርሱ ከእግዚአብሔር በቀር የሚያውቀው ማንም ፍጡር የለምና ተዘጋጅታችሁ ጠብቁ እንደተባልን ተዘጋጅተን መጠበቅ ነው ማለት ነው። ባለ ደብረ ዘይት ከጌታችን አቤ በዓላት አንዱ ነው። ለቤተ ክርስቲያንም ታላቅ ባሏ ነው። ለዓለም መገኛ መፈጸሚያዋ የዕድሜ መለኪያዋ ትልቅ አዝመራዋ ባሏ ነው። ወርሃ መጋቢት ከወርሃ ዓመት ሁሉ የተለየ ነው። መጋቢት 29 ዕለተ ሰንበት ብዙ ስራ የተሰራበት ድንቅ ቀን ነች። አንደኛ ዓለም የተፈጠረበት ፍጥረት ዓለም የጀመረበት፣ ሁለተኛ ጌታችን የተጸነሰበት በዚህ ዕለት ነው። ዕለተ ጽንሰተ ጊዜ የተባለ ይከበራል። ሶስተኛ የጌታችን ትንሣኤ ጥንተ ትንሣኤ ዕለተ ሰንበት የተደረገበት፣ አራተኛ ዳግም ምጽአት እልፈተ ዓለም የሚሆንበት ዕለት ነው። ስለዚህ ደብረ ዘይት ሁሉም የዘራውን የሚያጭድበት የተበተነውን የሚሰበስብበት የመኸር ጊዜ ነው ማለት ነው። ደብረ ዘይት ምርቱ ከገለባ ስንዴው ከእንክርዳድ ጻድቁ ከኃጡ የሚለይበት አውድማ ነው ማለት ነው። ደብረ ዘይት ሁሉም የሥራው ዋጋ የሚቀበልበት የፍርድ አደባባይ ነው። ደብረ ዘይት የምግባር መለኪያ የዋጋ መቀበያ የፍትረት መስጫ አውድማ ናት። ለጻድቃን የሚፈረድላቸው በኃጥአን የሚፈረድባቸው ይግባኝ የማይጠየቅበት በዘላለማዊ ንጉሥ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ዘላለማዊ ፍትሕ የሚሰጥበት የፍርድ ቀን ናት። ይህች ቀን ምንኛ ታስፈራለች! ጻድቃን በአምላካቸው በአደባባይ በክብር ደምቀው የሚመሰገኑበት፣ ኃጥአን በኀፍረት ተሸማቀው የሚቀጡበት ለታሲት ወለተደይን ይላታል። የደስታና የሐዘን ዕለት ናት። ደብረ ዘይት የእምነት ሚዛን፣ የምግባር መለኪያ፣ የዋጋ መቀበያ፣ የፍርድ አደባባይ፣ የፍትሕ አውድ ናት። በዚያች ቀን ፈራጆች በፍርድ ዙፋን ፊት ይቆማሉ፣ ዳኞችም ይዳኛሉ፣ ሹማምንት ይሻራሉ፣ ነገሥታት በሥልጣናቸው ከፍርድ አይድም። ይህ ዓለም በዕለተ ምጽአት በደብረ ዘይት አደባባይ ይገኛል ማለት ነው፣ ይዳኛል። ይቺ ፍትሕ ማይታወቅ ይቺ ፍትሕ ማታውቅ ፍርድ የተጓደለባት ድሃ የተበደለባት ዓለም በዕለተ ምጽአት ይግባኝ የማይባልባት የመጨረሻ ውሳኔ ፍትሕት በእግዚአብሔር ታገኛለች። ዕለተ ምጽአት ከአምስቱ አዕማደ ምስጢራት አንዱ ነው። ቤተ ክርስቲያን ምስጢረ ትንሣኤ ሙታን ብለዋለች። ሥጋቸው አፈር ትቢያ ሆኖ አጥንታቸው ተበትኖ የነበሩ ምውታን ተነስተው እንደየሥራቸው ዘላለማዊ ፍርድ የሚቀበሉበት ታላቅ ምስጢር ነው።
የሊቃውንት ቤተክርስቲያን ነገረ ሕይወት ዘላለም ይባላል። ይህች ዕለት አስደሳችም አስጨናቂም ናት። ጻድቃን ሲደሰቱ ኃጥአን ያዝናሉ። ጻድቃን ሲሸለሙ ኃጥአን ለዘላለም ይቃጠላሉ። ጌታችን የምጥ ጣር የመጀመሪያው ሲያስረዳ በዚህ ጊዜ በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንዲህም ከቶ የማይሆን ታላቅ መከራ ይሆናልና እነዚህ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳንም ነበር። ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ያጥራልና ተብሏል። ዕለተ ምጽአት ከአዕማደ ምስጢራት አንዱ ምስጢር የሆነ በህቡ የሚደረግ ስውር ምስጢር አይደለም። ፍጡራን በሙሉ የሚያዩት የሚሳተፉበት ገሃዳዊ ምስጢር ነው። መዝሙረኛው ቅዱስ ዳዊት መንፈስ ቅዱስ ገልጾለት በመዝሙር 49 ቁጥር 2 ላይ እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝምም አይልም፣ እሳት በፊቱ ይቃጠላል፣ በዙሪያው ብዙ አውሎ ነፋስ አለ ብሎ ዘምሯል። በአይሁድ የተናቀው የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የናቁትን ፉበት፣ የገረፉት፣ የወጉት፣ በመስቀል ላይ ሰቅለው የቸነከሩት ሁሉ እያዩት በቅዱሳን መላእክት ታጅቦ በግርማ መለኮት ይመጣል። እነሆ ከደመና ጋር ይመጣል፣ ዓይንንም ሁሉ የወጉት ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። በራእይ ምዕራፍ 1 ቁጥር 7 ላይ ጌታችን ይህንን ምስጢር ገሃዳዊ ምስጢር መሆኑ ሲያስረዳ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ፣ መብረቅ ከምስራቅ ወጡ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና ብሏል። ክርስቶስ ኢየሱስ በቅድስት ቤተ ክርስቲያን እንጂ ጩኸት በተሞሉ አዳራሾች አይገኝምና ያመነ የተጠመቀ ይድናል ያለው ምስጢር የሚፈጸምባት ሥጋ ወደሙ የሚፈተትባት ቅድስት ቤተ ክርስቲያን እንጂ ጩኸትና ፉጨት በሚያውኩባት አዳራሽ አይገኝምና ያን ጊዜ ሁሉ ይሸበራል፣ የሰማያት ኃይልም ይናወጣሉ ይላል። ከዚያች ወራትም መከራ በኋላ ወዲያውም ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይላትም ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያም ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክትም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻ ከአራቱም ነፋሳት ተደርሶ የተመረጡ ይሰበሰባሉ። ሰው በምግባሩ እንደሚለይ በሥራው እንደሚፈረድለት ወይም እንደሚፈረድበት አስተምሮናል። ሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያች ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ታምራትን አላደረገምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም፣ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። ማቴዎስ ወንጌል ምዕራፍ 7 ቁጥር ከ21 ጀምሮ እንዲህ ብሎ ተናግሯል ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ በደብረ ዘይት ጻድቃን በጸናች ሃይማኖት በበጎ ምግባር አሸብርቀው በአምላካቸው ቀኝ ቆመው ኑ የአባቴ ቡሩካን ወደ ተዘጋጀላችሁ ዘላለማዊ ዕረፍት ግቡ ሲባሉ ኃጥአን በክህደት ልቦናቸው በከፋ ስራቸው አፍረው ከአምላካቸው ግራ በመሆን እናንተ ርጉማን አላውቃችሁም፣ ለሰይጣንና ለሰራዊቱ ወደ ተዘጋጀላችሁ ዘላለማዊ ፍዳ ግቡ የሚባሉበት የሐዘንና የደስታ ቀን ናት። በእግዚአብሔር የፍርድ ዙፋን ፊት እንዳናፍር በሃይማኖት ጸንተን በምግባር ታንጸን በትሩፋት አጊጠን መኖር ይገባናል። የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ እንዳለ የጭንቀት ሳይመጣ በጉብዝና ወራት ፈጣሪን አስብ ደስ የማያሰኙን ትላቸውን ዓመታት ሳይደርሱ ፀሐይና ብርሃን ጨረቃና ከዋክብት ሳይጨልሙ ደመናትም ከዝናብ በኋላ ሳይመለስ በርጅና በበሽታ
በእርጅናና በበሽታ እግርና እጆቹ ሳይታሰሩ፣ ዓይኖቹ ሳይፈዙ፣ ጆሮቹ መስማት ሳይሳናቸው፣ እውቀት አእምሮ ሳያደበዝዝ፣ ጉልበትህ ሳይደክም፣ ውበትህ ሳይጠወልግ፣ አባርህ መያዝ፣ ሮጥህ ማምለጥ፣ አርቀህ ማየት በምትችልበት ጤና ሳለህ በጉብዝና ወራት ለፈጣሪ ተገዛ። በሕግ አምልኮ ወደ አምላክ ወደ እግዚአብሔር መቅረብ ይገባሃል ማለት ነው። በአጠቃላይ ደብረ ዘይት እንዲህ ተጽፎና ተተርጉሞ የማያልቅ ሰፊ ጥልቅና ምጡቅ ትምህርት የያዘ ታላቅ በዓል ሲሆን በሀገራችን በገጠሩ ኢትዮጵያ ሀገራችን በዓል በሀብታሙም በድሃውም በትልቁም በትንሹም ዘንድ በበጎ ስራ በክርስቲያናዊ ስነ ምግባር ተከብሮና ታስቦ ይውላል። ሕዝበ ክርስቲያኑ ያለውም የሌለውም ቤት ያፈራውን ምግብ ይዞ ወደ ቤተ ክርስቲያን ይመጣና ከመንፈሳዊ አገልግሎት በኋላ አስቀድሞ ድሆችን በመጎብኘት በመመገብና በማጽናናት ከድሆች የተረፈውን እርስ በርስ በመገባበዝ የተጣላ በማስታረቅ በቅጽረ ቤተ ክርስቲያን ከዋርካውና ከጽዱ ስር ሕዝበ ክርስቲያኑ ይህንን የሚያደርግበት ምክንያት ሲገልጹ ዓለምን ለማሳለፍ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣ በዚህ ዕለት ስለሆነ ሲመጣም እንዲህ ያለ ደግ ሥራ የሰሩትን ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጣችኋልና፣ እናንተ የአባቴ ቡሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግሥቴን ውረሱ ብሎ መንግሥቱን እንዲያወርሰን ነው ብለው ይናገራሉ። ይህ ደብረ ዘይት ወይም የዐቢይ ጾም 5ኛ ሳምንት ሌሎች ስያሜዎች አሉ። በተጨማሪ ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ህልፈተ ዓለም፣ ዕለተ ፍዳ፣ ዕለተ ደይን፣ ዳግመኛ ዕለተ ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና በቅዱስ ያሬድ ድርሰቶች ይጠራል። የእግዚአብሔር ጥሪ ሁሉም የአዳም ዘር መንግሥቱን እንዲያወርሱ ቢሆንም የሰይጣንን ወጥመድና አሽከላ ሁሉ አልፈው በሐሰተኞች ክርስቶሶችና በሐሰተኞች ነቢያት ምትሃታዊ ታምራት ሳይሳቡና ሳይሰነካከሉ እስከ መጨረሻው ጸንተው በዚህ በዳግመኛ ልደት እና የመጨረሻው የዋጋ ቀን በጌታቸው ቀኝ የሚቆሙ የታደሉ ምሩቃን ናቸው። እንግዲህ እኛን በቀኙ ያቆመን ዘንድ የአባቴ ቡሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉንም ያሰማን ዘንድ የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ፈቃዱ ይሆንልን። ስለ እናቱ ስለ ቅድስት ድንግል ማርያም እመቤታችን ብሎ ልጇ መድኃኔ ዓለም በዚህ በሚያስፈራ ቀን ይራራልን። በዕለተ ዓርብ የፈሰሰው ክቡር ደሙ የቆረሰው ክቡር ሥጋው ከትንሣኤ ዘጉባኤ ክብር የሚለየንን ነውራችንን ይሸፍንልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።